ይህ ዓለም የሚመለከተው ዓለም አቀፍ ዜና የሆነ የኢትዮጵያን ተላላኪነት የሚያትት ዘገባ ነው። ሱዳን ተናግሮት እንደ አልጀዚራ ያሉ መገናኛ ብዙሃን የሚቀባበሉት እነ ሮይተርስ የዘገቡት ኢትዮጵያ ለተባበሩት አረብ ኤምሬትስ ልላላክ ብላ ጎረቤቷን ሱዳንን በድሮን አስደበደበች የሚል ዜና ነው። ይህ በኢትዮጵያ ላይ ዓለም አቀፍ ውግዘትን ያስተባበረ ዜና ነው። አሜሪካ የምትመራቸው የመካከለኛው ምስራቅ አገራት ይህንን ድብደባ በጋራ በጽኑ ሲያወግዙ ኢትዮጵያ በዚህ ጦርነት ላይ ምን ልታተርፍ ገባች የሚለውን ለመጠየቅ ጊዜ አላስፈለጋቸውም። ምክንያቱን አውቀውታል። አብይ አህመድ ለአንድ መሐመድ ቢን ዛይድ ለሚባሉ ላኪያቸው ሲሉ ሱዳን እንደበደቡ ብለው ደምድመዋል። በትክክል በሱዳን የእርስ በርስ ጦርነት ውስጥ አብይ አህመድ እንጂ ኢትዮጵያ አንድም አጀንዳ አልነበራትም። አብይ አህመድ ግን ለመሐመድ ቢን ዛይድ ሲሉ ቤኒሻንጉልን ጦር ሰፈር ማድረጋቸው ሳይበቃ ከባህር ዳር የሚነሳ ድሮንም ጄኔራል ኬሚቲ ሐምዳን ዳጋሎ ለተባለው አማጺ